ዋሽተሻል እማዬ ዋሽተሻል እህል ባፍሽ ሳይዞር ጠገብኩኝ ብለሻል ስትጎርሽ ሳላይ በላኩኝ ብለሻል እናቴ ዋሽተሻል አንቺን ያቆይልኝ ይነው ልመናዬ ብተራብ ስሜ ነሽ ብታወቅ ዝናዬ በሰዓት ጥሩ ሰዎች ጥሩ ጓደኞች ነበሩኝ ማለት ነው። እንግዲህ ከነሱም ስመጣ ተቀብለውኛል እና ማለት ነው። ያው እንግዲህ እዚህ ስራ እነሱም እዚህ የተዋወቋቸው ጥሩ ሰዎች አሉ። እነሱም ስራ እየፈለጉልኝ ነው። ያው እንግዲህ አረብ ቤት ከስንት አንድ ነው ልጅ ይዛችሁ ለዘው አንድ ልጅ ከሆነ ያው ሁለት ልጅ እንኳን እኔ አላቅም ማለት ነው። ያው ግን አንድ ልጅ ማለት ነው። አንድ ልጅ ሱመያ እንግዲህ ተመልሳ ወደ የመን ሄዳለች ማለት ነው። እንግዲህ ከዚህ ቀደም ልጆቿን ጠቅልላ ወደ ኢትዮጵያ ገብታ ነበረ። ኢትዮጵያም ከገባች በኋላ እንግዲህ ነገሮች እንዳሰበቻቸው ስላልሆኑ ተመልሳ ወደ የመን ልጆቿን ይዛ ተመልሳ መታለች ማለት ነው። እንግዲህ አባት እኔ እንጃ እበትም ትል ይወልዳል ይባላል። አንዳንድ አባቶች እንግዲህ እንደዚህ ናቸው ማለት ነው። እና በጣም ከባድ ነው። ከዚህ ሁሉ ልጆችህን አስፈልጠህ ይቺ አዩ በረኪና የምትባል ልጅ ፈተህ ልጆችን ሰብስበህ ብትቀመጥ በእውነት ሰይድ እኔ እንጃ ከፈጣሪ ራሱ ታገኛለህ ብዬ ነው ማስበው። በእውነት አሁን እዚህ ጋር የመጀመሪያዋ ሚስትህ አይንህም በአይንህ ያሳየችህ የልጆችህ እናት እንደዚህ እየተንከራተተች እኔ እንጃ ፈጣሪ ራሱ እኔ አላቅም ብቻ እኔ እንጃ እኔ እንደሚመስለኝ እኔ እንጃ እኔ አዩ በረኪናን ፈተህ ወደ ሚስት ተመልሰ ከሚስት ጋር ታርቀህ ኑሮህን ብትኖር ልጆችን ብታሳድግላለሁ ማለት ነው። አዩ በረኪና ማለት በጣም ሰይጣን የሰራራት ናት። እውነቴን ነው የምላችሁና አይደለም ልጆቹን ቦጫጭቃ ነው የምትገላቸው። አንድ ቀን አታሳድራቸውም። ልጆች ደግሞ አንድ ነገር ከሆኑ በኋላ እሷን ምንም ልታረጋት አትችልም። እስር ቤት ነው፣ እስር ቤት ትኖራለች። በቃ የመንግስት እንጀራ እየበላች ትኖራለች። አንተም መከራህን እየተሰቃየህ በአንተ ምክንያት ልጆችህን እንዳጣሃቸው እያሰብክ ትሰቃያለህ። ሱመያም ደግሞ እንግዲህ በጣም ታዝናለች ማለት። ከዚህ ሁሉ ግን ይህን ሁላ ከማደርግ ልጆቼን ይዤ ተመልሼ ወደ የመን መሰደድ አለብኝ ብላ እንግዲህ ተመልሳ ወደ የመን ተሰዳለች ልጆቿን ይዛ ማለት ነው። በሚያሳዝን ሁኔታ እውነት በጣም ያሳዝናል። እውነቴን ነው የምላችሁና ሁለት ልጅ ይዛችሁ እንግዲህ ለዛውም ካላባት ለዛውም በሰው ሀገር ሁለት ልጅ በጣም ከባድ ነው። እንግዲህ ፈጣሪ ይርዳሽ። ከምንም በላይ ደግሞ ፈጣሪ ሲረዳ ነው። ፈጣሪ ይርዳሽ። ሌላ ምንም የሚባለው ነገር የለም። አንዳንዴ እንኳን በአካውንትሽ ገንዘብ ቢያስገባልሽ እና ለልጆቹ ቢደግፍሽ ጥሩ ነበረ። ግን እሱ ገና ሌላ ወሬ ያወራል ማለት ነው። ምንድነው ያለው የለቀቀው ቪዲዮ? እስከዛሬ ደከምኩ ስከተልሽ እስከዛሬ ድረስ ደከምኩ፣ አሁንስ ደከመኝ። ስለዚህ ይሄን ቪዲዮ ካየሽ በኋላ በረሽ ነው ያለ ማለት ነው። አላለም? እውነቴን እኮ ነው ሰይድ፣ በጣም እኮ ነው የሚገርመው። በረሽ ነው ያለ እኮ። ጭራሽ አንተ ይቅርታ አድርግልኝ በድዬሻለሁ በቃ ይቅር በይኝ ብለህ ሽማግሌ ሰብስበህ በቪዲዮም ቢሆን ወጥተህ በሽማግሌዎች ጋር ወይም ሆነ ያንን ነገር ስትሰማ ልትራራም ትችላለች ከሰው ጋር ሆነ። አንተ ካዩ በረኪና ጋር እየተንቦጫረክ እንደገና ደግሞ ቀጥ ብለሽ ነይ። እንዲህ ምን ማለት ነው? ኧረ ሰይድ በእናትህ አስብ እንጂ እንዴ! ምን ሆነህ ነው? እና ለማንኛውም ምንድነው ያለው? ቀጥ ብለሽ ይሄን ቪዲዮ እንደሰማሽ ነይ፣ ልጆቼንም ማሳየኝ፣ እንታረቅ፣ የምትፈልጊውን ነገር ላድርግልሽ እኮ ካልክ ትልልቅ አባቶች ይዘህ በቪዲዮ ራሱ ወጥተህ እነሱም የሆነ ምክር ሲሰጧት እሷም ያው እንግዲህ ምላሿን ትሰጥ ነበር ማለት ነው። አንተ ግን ዝም ብለህ እንትን ብለህ አሁን በረሽ ነይ ምናምን። ወዴት ነው በራ የምትመጣው? ልጆቿ ልታስገድል ነው ወይስ እሷን እንድትገላት ነው? እቺ ሰይጣን የሆነች ሚስትህ አይደለም ሱመያን አግኝታ ከቤት የሚመጡ ጓደኞቿን እንኳን እየጠፈጠፈች ነው የምታባረራቸው። እና ሰይድ እውነት እኔ እንጃ። እንደው ሰይድን የምትቀርቡ ሰዎች እውነቴን ነው ድራማ ካልሆነ የእውነት ሱመያ እንደዚህ ሆና የእውነት ከሆነ በጣም ያሳፍራል። እውነት ሰይድ ያሳፍራል ነው የምለው እኔ እውነቴን ነው የምላችሁ። እና ለሱ የምትቀርቡ ሰዎች ይችን ሰይጣን ሱመያ ማናት አዩ በረኪናን ፈትቶ ወደ ልጆቹ ቢመለስ ጥሩ ነው። እውነቴን ነው። ይፍታት እንዴ! ምንድነው ኃጢያቱ? ምነው ሸዋ አሁን እሷን እዛ ጋር እያስደሰተ እዚህ ጋር ሱመያ እንደዚህ እየተሰቃየች እንደው ፈጣሪ ወዳል ነው የምትሉት? በፍጹም ከቻለ ሁለቱንም እኩል አድርጎ ማስተዳደር ሲችል ብቻ ነው የሚፈቀድላችሁ ይመስለኛል። ግን እኔ አይመስለኝም። ከዚህ ሁሉ እንደምነው አንዷን ዝንጥ አድርጎ መያዝ አይቻልም እንዴ?
ይሄን አክል ምንድነው በቃ የመጀመሪያው ናት፣ የስደት ሚስቱ ናት። ብዙ መከራ አይቷል፣ ብዙ መከራ አሳልፏል። ግን በቃ እንደዚህ ነው። ወንዶች እንግዲህ እንደዚህ ነው፣ ባዩበት የሚባለው እውነት ነው። ወንዶች ባዩበትና በበሉበት ነው ይባላል። እና ሁላችሁንም አላልኩም ወንዶች እሺ እንዳትጀልጡኝ ነግሬያችኋለሁ። ያው ግን ከስንት አንዱ ከመቶ 5ቱ ደህና ከተገኘ ነው በአሁን ሰዓት። እውነቴን ነው፣ ምንም አታመጡም። ደግሞ እውነቱን ነው የተናገርኩት። እና በበላበት ነው፣ ሆዱን ይወዳል፣ ሆዳም ነው። እንደገና ደግሞ ባየበት ነው። በቃ ለማንኛውም ውሻ እንኳን ራሱ ቀሚስ ለብሳ ካያ ወንድ ልጅ እንደዛ ነው። በቃ አለቀ። ይሄ ነው እውነታው፣ ይሄ ነው። ስለዚህ አሁን እሷ ስለወለደች ልጆቹን ይዛ የእሱ ልጆች ይዛ እንኳን እንደዚህ ስትንከራተት እንደው አይሰማውም? አሚሮ የለውም በኢየሱስ ስም። ለማንኛውም ሱመያ ፈጣሪ ይርዳሽ፣ በዱዓ በጸሎት እናስብሻለን። እውነት አስቧት ሁላችሁም ማለት ነው። መርዳት የምትችሉ እንደውም ብትረዷትና ልጆቿን የምታሳድግበት የሆነች ነገር የሆነች ትንሽ አነስ ያለች ነገር ከፍታችሁላት፣ እውነት በጣም ብዙ መርዳት የምትችሉ ሰዎች አላችሁ። ረድታችኋት የሆነች ነገር አድርጋችሁላት በአገሯ ላይ ያችን ነገር እየሰራች ልጆቿን ብታሳድግ መልካም ነው። ከሰይድም ተገላግላ ማለት ነው። እና ያቺ አዩ በረኪና ማደርስባትም በቃ ከዛ በኋላ የራሷን ስራ እየሰራ ልጆቿን ታሳድጋለች ማለት ነው። ግን በስደት ላይ ስደት አስባችኋል? እንደገና 10 አመት ተሰዳ 15 አመት ነው ያለችው። በ15 አመት እናቴን አየኋት ነው ያለው። እንግዲህ 15 አመት ተሰዳ 15 አመት ሙሉ በቃ አሁን በቃኝ ብላ ወደ ሀገሯ ከገባች በኋላ ተመልሳ ደግሞ ልጆቿን ሰብስባ ወደዛ አልፈልገውም ወዳለችው ሀገር ተመልሳ መጣች ማለት ነው። በጣም ታሳዝናለች እውነት የኔ ከርታታ። ወይ ፈጣሪ እንደው ወይኔ እሱ ያስብሽ። እንግዲህ ሌላ ምንም አይባልም። እንግዲህ ወሬ ያልቅበት ሰይድ ደግሞ እንግዲህ ቶሎ በረሽ ነው እያለ ሰለቸኝ፣ ደከመኝ፣ አንቺን መፈለግ ሰልችቶኛል፣ ደክሞኛል፣ ይህን ቪዲዮ እንዳየሽ በረሽ ነው ያላለ። እሷ እኮ የመን ገባች እኮ አልሰማህም እንዴ? አላየህም እንዴ? የመን ገባች እኮ። እስኪ እንዴ ምን አስበህ ነው በረሽ ነው የምትለው? ከየመን ነው በራ አንተ ጋር የምትመጣው? ምን አርግህላት? ምን አወጥተህላት? ምን ከአንዱ አንዱ ስታንከራታት ነው በደንብ አንድ ሰው አንድ ጋር እንኳን ተቀምጣ እፎይ ብላ እንትን ሳትል ያው ከአንዱ ጋር አንተን ሽሽት ስትበር ተመልሳ ወደ ስደት መጣች ማለት ነው። ምንም ያተረፈችው ነገር የለም አቶ ሰይድ ማለት ነው። ግን እውነት የሱመያ ቤተሰቦች በኮመንት ላይ ልጆቹን ይርዳ ወይም ስራ የሆነ የስራ ቦታ ይክፈትላትና ልጆቿን ታሳድግ እያላችሁ ወይ ብቻ አላቅም የሆነ ነገር ሰይድን ማጣደፍ ነው ማለት ነው። እና እውነቴን ነው የምላቸው እኔ እንደዚህ ሁለት ልጅ ይዛችሁ አረብ ቤት ገብታችሁ ልትሰሩ በስማ እነሱ ደግሞ እኮ ልጆቿን ራሱ እኮ ይገላምጡባታል። በዛ ሰዓት እሷ ያንን ስታይ ውስጧ ይጎዳል፣ ይሰማታል። እውነቴን ነው። እንኳን አይደለም ልጅ ይዛችሁ ራሳችንን ብቻ እንኳን እንዴት እንደሚያመነጫጭቁን እንዴት እንደሚያደርጉን እንኳን ልጅ ይዛ። ስለዚህ አቶ ሰይድ ቀጥ ብላ አሁን ከዚህ ከተሰደደችበት ሀገር ወደ ኢትዮጵያ ገብታ የሆነ ሱቅም ሆነ የሆነ ስራ እንድትሰራ ከፍተህ ልታስረከባት ይገባል ማለት ነው። አዎ ይገባል። አዎ ከዛ ልጆቿን ታሳድግ ብትፈልግ እየሄድክ ልጆችን ጠይቃ። እንደዛ በሉ ኮመንታተሮች እኮ እናንተ ለማስታረቅ ጎበዞች ናችሁ እኮ። ስለዚህ እንደዛ እያላችሁ ጻፉ ማለት ነው። ከየመን መመለስ አለባት ወደ ኢትዮጵያ። ሰይድ ወይ የሆነ ሱቅ ወይ የሆነ ነገር መክፈት አለበት ለሱመያ ማለት ነው። ከዛ ወደ ሀገሯ ገብታ ያንን እየሰራች ሀገሯ ላይ መኖር ትችላለች ብዬ አስባለሁ። ጋይስ ሼር ሰብስክራይብ ላይክ ያደርጋችሁ አበረታቱ። ተጉለት ሚዲያ ሸዋ ተጉለት ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ።